ዛሬ እጅግ በጣም በዓለም ደረጃ የሰው ልጅ አእምሮ ስለተቆጣጠረውና የተቆጣጠረም ስለሚገኘው ስለ ማህበራዊ ሚዲያ ተጽዕኖ ወይም ሶሻል ሚዲያ አዲክሽን እናወራለን። በዚህ ቪዲዮ ውስጥ ከሶሻል ሚዲያ በስተጀርባ ያለውን አሉታዊ ተጽዕኖና የሰው ልጅ በምን አይነት ደረጃ በሶሻል ሚዲያ ተጽዕኖ ውስጥ እንዳለ እንመለከታለን። ሶሻል ሚዲያ በምን ያህል ደረጃ ህይወትን፣ ጊዜህን፣ ጉልበትህንና ስነ ልቦናህን እያጠፋ እንደሆነ አስበህ ታውቃለህ? ይህ ለምን የሚሆን ይመስላል? ምክንያቱም ሶሻል ሚዲያ ስነ ልቦናን፣ አእምሮን የመቆጣጠር አቅም ስላለው። ከዚህ ሱስ ለመላቀቅ እጅግ በጣም አስፈላጊ የሆነውን መፍትሄ ይዤላችሁ መጥቻለሁ። ይህም ከዚህ ተግባር ነፃ ያደርጋችኋል። እናም ህይወትን፣ መንገድን ማስተካከል ከፈለክ ይህንን ቪዲዮ እስከ መጨረሻው ማየትን አትርሳ። የዚህ ቪዲዮ ዋናው ዓላማው የራስን ድንቅ ሰው መፍጠር ነው። በየጊዜው በዚህ ቻናል አስተማሪ የህይወት ትምህርት፣ የእውነተኛ ህይወት ታሪክና እናንተን ለማገዝ አነቃቂ ንግግሮችን እናቀርባለን። በየቀኑ ለምን ያህል ጊዜ ስልካችሁን ከኪሳችሁ አውጥታችሁ እንደምትነካኩ ታውቃላችሁ? በሪሰርች እንደተረጋገጠው አንድ ሰው በአማካኝ 2617 ጊዜ በቀን ውስጥ ስልኩን ከኪሱ ውስጥ አውጥቶ ይነካካል። እሺ ይሁን እንበል ኦልሞስት በየቀኑ በሰከንድ እጆቹ ወደ ስልኩ ይሳባሉ ማለት ነው። ምናልባትም ከዚህ የበለጠ ሊሆን ይችላል። በአማካይ ሰዎች በቀን ለ7 ሰዓት ስልካቸው ላይ ያጠፋሉ። ለምሳሌ ያህል ዩኤስኤ ህዝቦቿ ከ7 እስከ 8 ሰዓት በቀን ውስጥ ስልካቸውን በመነካካት ብቻ ያሳልፋሉ። ህንድ ውስጥ ደግሞ በቀን ለ7 ሰዓት ከ30 ደቂቃ በማህበራዊ ሚዲያና ቪዲዮ በማየት ብቻ ሰዓታቸውን ያሳልፋሉ። ባንግላዴሽን ብንመለከት ወደ 6.5 ሰዓት በቀን ውስጥ ለሶሻል ሚዲያ ብቻ ያባክናሉ። ካናዳ 6 እስከ 7 ሰዓት ቪዲዮ በማየትና ኢንስታግራም ላይ በማፍጠጥ ብቻ ወይም ቲክቶክ ላይ በማፍጠጥ ስልካቸው ላይ በመሆን ሰዓታቸውን ያሳልፋሉ። ፓኪስታን ከ7 ሰዓት በላይ በቀን ውስጥ ለሶሻል ሚዲያ ብቻ ሰዓቷን ታባክናለች። ሳውዝ ኮሪያ በሚያስገርም መልኩ ህዝቦቿ በቀን ከ8 ሰዓት በላይ ስልካቸው ላይ ብቻ በማፍጠጥ ሰዓታቸውን ያሳልፋሉ። ሀገራችን ኢትዮጵያ በቀን ውስጥ ለምን ያህል ሰዓት ለሶሻል ሚዲያ እንደምታጠፋ በኮመንት መስጫ ሳጥን ላይ ጻፉልኝ። አስቡት፣ በየቀኑ 7 ሰዓት በማይረባ ነገር ላይ የምታጠፉ ከሆነ በህይወታችሁ ምን ሊፈጠር እንደሚችል ገምቱ። ሰዎች ኢንስታግራም ላይ ወይም ቲክቶክ ላይ ስክሮል በማድረግ ብቻ ሰዓታቸውን ያባክናሉ። በቲክቶክ ወይም በዩቲዩብ ቪዲዮ በማየት ወይም ደግሞ በኔትፍሊክስ ላይ ፊልም በማውረድ ብቻ። ነገር ግን ይህን ሁሉ የምታደርጉት ምን ለማግኘት? ምን እየሰራችሁ? ነገር ግን ለማጥናት ሰዓት የላችሁ። ለአንድ ነገር ትኩረት ለማድረግ ሰዓት የላችሁ። ስራችሁና ድርጅታችሁ ሪስክ ውስጥ ነው። የመስራት ሞራላችሁና አቅማችሁ እየወረደ ነው። ልምዶቻችሁ በማይረባ ነገር እየተተካ ነው። ምን ማድረግ እንደሚያስደስታችሁ እንኳን ረስታችሁታል። ተስጧችሁን ገላችሁታል። ወደ ህልማችሁ ለመድረስ የሚያስፈልገውን ስራ ለመስራት ጊዜ የላችሁ። ቢዝነሳችሁ አደጋ ላይ ነው። በሁሉም ነገር ወደ ኋላ እየቀራችሁ፣ አስተሳሰባችሁ እየወረደ ነው። ለነገሮች ያላችሁ ትኩረት ቀንሷል። አንድ ጥያቄ ልጠይቃችሁ። ያለ ስልካችሁ ለአንድ ሰዓት ያህል መቆየት ትችላላችሁ? አብዛኛውን ሰው መልሱ አልችልም። ምናልባት ስልካችሁን ካስቀመጣችሁ ይጨንቃችኋል፣ ትረበሻላችሁ፣ ትናደዳላችሁ፣ ትበሳጫላችሁ። ይህ ትክክለኛ ባህሪ አይደለም። ይህ ሱስ ነው። ሰዎች ስልካቸው ሻወር ቤት እንኳን ይዘው ይገባሉ። ጠዋት ሲነሱም ቀድመው ቼክ የሚያደርጉት ስልካቸውን። ስላናኖራቸውና ስለ ማህበራዊ ህይወታቸው ማሰብ አቁመዋል። እረፍታቸውንና የቤተሰብ ጊዜን ሆን ብለው ዘንግተውታል። ይህ አስደንጋጭ ህይወት ነው። ሳይንቲስቶች በማህበራዊ ሚዲያ ሱስ መጠቃትን ከትላላቅ ሱስ፣ አልኮል፣ ሲጋራና ከቁማር ሱስ ጋር አንድ ያደርጉታል። ልክ በመጠጥ ወይም በሲጋራ ሱስ ውስጥ እንዳለ ሰው በሶሻል ሚዲያ ውስጥ ያለ ሰው በየዕለቱና በየደቂቃው ኖቲፊኬሽን ይደርሷል። ይህም ይደጋገማል። እናም ሳያስበው ህይወቱን ይቆጣጠረዋል። በማህበራዊ ሚዲያ ሰዎች ባለማቋረጥ ጊዜያቸውን ስክሮል በማድረግ ብቻ ለረጅም ሰዓት ይቆያሉ። ልክ እንዳልኩ የማህበራዊ ሚዲያ ሱስም አእምሮን ይገላል። እናም አስተሳሰባችንን ይቆጣጠረዋል። ምክንያቱም ይህ በድግግሞሽ ህግ የሚሆን ነገር ነው። ስልካችሁን ስትከፍቱ ከዚያም ስክሮል በማድረግ ስትጀምሩ የራሳችሁን ትልቅ ማንነትና ዓላማ ትረሱታላችሁ። እናንተ ቪዲዮዎችን ስክሮል ስታደርጉ ደቂቃዎች ወደ ሰዓታት ይቀየራሉ። ከዚያም ግማሹን ቀናችሁን ስክሮል በማድረግ ብቻ ያልፋል። በየቀኑ ይህ ነገር ይደጋገማል። ይህ እውነተኛ የማህበራዊ ሚዲያ ሱስ ነው። አሁንም ጊዜያችሁን እያባከናችሁ ነው። አሁንም አቅማችሁን እያባከናችሁ ነው። እናም ህይወታችሁን እያሰለቻችሁ ነው።
ይህ በእናንተ ላይ ብቻ የተፈጠረ ነገር አይደለም። በዓለማችን ውስጥ በሚሊዮን የሚቆጠሩ ሰዎች በዚህ ማህበራዊ ሚዲያ ሱስ ቁጥጥር ውስጥ ናቸው። ዝነኞች እንኳ ሳይቀሩ ቢሊነሮችና ስኬታማ የምንላቸው ሰዎች በዚህ ሱስ ተጠቂ ናቸው። ለምሳሌ ያህል ቶም ሆላንድ የስፓይደርማን ፌመስ አክተር ነው። አንዴ ባደረገው ኢንተርቪው በሶሻል ሚዲያ ሱስ ውስጥ እንደወደቀ ተነግሯል። እሱ እንዳለውም በጣም ብዙ ሰዓት እቆያለሁ፣ ነገር ግን የምፖስተው ትንሽ ነገር ነው ብሏል። ስልኩንም ምን ያህል ኮመንት እና ላይክ እንደደረሰ ለማየት በተደጋጋሚ ይመለከታል። ለምን እንደሚያደርግ ይመስላችኋል? ይህን ካላደረገ ጭንቀት ይሰማዋል፣ ድህነቱ ያልተጠበቀ ይመስላል። በስተመጨረሻም ቶም ሆላንድ ከስልኩ ላይ ሁሉንም የማህበራዊ ሚዲያ መገልገያዎችን አጠፋቸው። ምክንያቱም ለአእምሮ ጭንቀት በሽታ ተጠቂ እየሆነ ስለመጣ። ግን ለምን ይህ ሆነ? ለምን በዚህ ሱስ ከመጠቃታችን በፊት ማህበራዊ ሚዲያ መቀነስ አቃት? ኢንስታግራም ስንከፍት አንዱ ወደ ፓሪስ እየበረረ እናያለን። ሌላኛው ሰው አዲስ የገዛውን መኪና ያሳየናል። አሁንም ሌላው ጥሩ የፍቅር ግንኙነት የሚገልጽ ፎቶ ይፖስታል። ሌላው ደግሞ ላሳካው ስኬት ሴሌብሬሽን ያደርጋል። ታዲያ አንተ ምን እያደረግክ ነው? ህይወታችሁን ከነዚህ ሰዎች ጋር ማነጻጸር አለባችሁ። እኔ ለምንድን ነው ለመዝናናት ወደ ፓሪስ የማልወጣው? ለምን ደስ የሚል አዲስ መኪና የለኝም? ለምን የፍቅር ግንኙነት ይላል? ለምን ስኬታማ አልሆን? ይህ ንጽጽር አሁንም ባላችሁበት ህይወት ውስጥ መጥፎ ስሜት ሊፈጠር ይችላል። ነገር ግን ይህ እውነታ ነው። ማህበራዊ ሚዲያ ውሸት ነው። ሰዎች ሁሌም የሚያሳዩ ደስ የሚለውን ህይወታቸውን ፓርት ነው እንጂ ውድቀታቸውን ወይም ኪሳራቸውን አይደለም። ሁሉም ነገር እንዲያምርና ትክክል እንደሚመስል ፊልተር ይጠቀማሉ። ሲዝናኑ የተነሱትን ፎቶ እንኳ ኤዲት በማድረግ ያስተካክሉታል። ይህም ብዙ ሰዎችን ይስባል፣ ነገር ግን ከእውነታው የራቀ ነው። ቢሆንም ግን አእምሯችን ይህንን አይረዳም። እሱ የሚያውቀው የሚያውን ነገር ትክክል እንደሆነ ብቻ ነው። ታዲያ የራስን ህይወት ለምን ትዘነጋለህ? እየኖርክ ያለኸው ኑሮ በቂ አይደለም፣ ወይም ደግሞ ያሰብከውና የምትኖረው ኑሮ አይገናኝም። ለምን? ነገሮች እየተቆጣጠሩ ስለሆነ ነው። እናም እስኪ አስቡት፣ መጥፎ ስሜት ሲሰማችሁ ምንድነው የምታደርጉት? ብዙ ቪዲዮ ማየት፣ ብዙ አዝናኝ ቪዲዮዎችን ማየት እና የሚባስ ጭንቀትን መጨመር? እናስ የትኛው ነው የእውነተኛው ችግር መንስኤው? ይህም ችግር ሱስ እና ሱስ ብቻ ነው። አንድ ጥያቄ ልጠይቃችሁ። ምንም አይነት የድብርትና የጭንቀት ስሜት ሳይሰማችሁ አንድ ትምህርታዊ ቪዲዮ ለ30 ደቂቃ ማየት ትችላላችሁ? ብዙ ሰዎች ይህንን ማድረግ አይችሉም። ነገር ግን ለአንድ ደቂቃ የሚቆይ 30 አጫጭር ቪዲዮዎችን ምንም ሳይሰለቻቸው ማየት ይችላሉ። ለምን? ምክንያቱም ሱስ ስለሆነባቸው። ዶፓሚንን በአእምሯችን ውስጥ ያለ የኬሚካል ሲሆን አእምሯችን እንዲጨነቅም ጥሩ ስሜት እንዲሰማንም የሚያደርግ ነገር ነው። ይህም የሚሆነው የምትወዱትን ምግብ ስትመገቡ፣ የሆነ ነገር ስታስቡ፣ ከፖስተታችሁ ቪዲዮ ላይክ ወይም ኮመንት ስታገኙ። ማህበራዊ ሚዲያ ይህንን ሲስተም ተቆጣጥሮታል። ለእናንተ ትንሽዬ ሽልማትን እየሰጠ ያጽናናችኋል። ይህንንም ሁሌ በተደጋጋሚ እያደረገው ትልቁ ህልማችሁን እንድትዘነጉ ያደርጋችኋል። በአንድ ኖቲፊኬሽን ዶፓሚናችን ያድጋል። በአንድ ላይክ ዶፓሚናችን ይጨምራል። በአንድ አዲስ ኮሜንት ዶፓሚናችን አሁንም ያድጋል። ሁሌም ቪዲዮዎችን ስክሮል ስታደርጉ አእምሯችሁ ትንሽ መጠን ያለውን ዶፓሚንን ያመርታል። እናም ይህ ልክ እንደ ሱስ መድኃኒት ነው። በየጊዜው ጥሩ ስሜት እንዲሰማችሁ ሁሌም በየቀኑ በየደቂቃው ስክሮል ማድረግ አለባችሁ። ጥናቶች እንደሚያረጋግጡትም ማህበራዊ ሚዲያ ዲዛይን የተደረገው በቁማር ህግ ነው። በጣታችሁ ስክሪናችሁን ወደ ታች ስታወርዱና ሪፍሬሽ ስታደርጉ አእምሯችሁ የሚያስበው ልክ ቁማር ላይ እንዳላችሁ ነገር ነው። ቀጣይ ምን ሊመጣ እንደሚችል አታውቁ። ያም ስክሮል እያደረጋችሁ ቀጣዩን ቪዲዮ በጉጉት እንድትጠብቁ ያደርጋችኋል። ታዲያ ይህን ስክሮል ማድረጋችሁን ለምን አታቁሙ? እስቲ አንድ ነገር አስቡ። ለምን ትምህርት የመማር ሱስ ውስጥ አትገቡ? ለምን ይህ ሱስ አይዘንም? ለምን ስነ ልቦናችን የመማር ሱስ ውስጥ መግባት አቃተ? ለምን ከራሳችን ጋር ሜዲቴት ለማድረግ ጊዜ አጣን? ምክንያቱም የእነዚህ ነገሮች ሽልማት ረዥም ጊዜን ስለሚወስድ። ዛሬ ማጥናትና መማር ከጀመር ምናልባትም ውጤቱን ዛሬውኑ ማየት ስለማትችል፣ ዛሬ ስፖርት መስራት ከጀመር በ2 ቀን ወይም በ3 ቀን ሲክስ ፓክ ማየት ስለማትችል። ነገር ግን ሶሻል ሚዲያ ፈጣን ደስታ፣ ፈጣን ሳቅ፣ ቶሎ ከድብርት መላቀቅ፣ እናም ይህ ጥሩ ልምምድ ከባድ እንደሆነ ያሳያል። ነገር ግን መጥፎ ልምድ ደግሞ ቀላል ብቻ እንደሆነ ያሳያል። ሶሻል ሚዲያ አእምሮ ጊዜያዊ ነገር ላይ ብቻ ምርጫው እያደረገ እንዲኖር ይቆጣጠረዋል። አሁን የማህበራዊ ሚዲያ ሱስ እውነትና አስፈሪ እንደሆነ ተመልክተናል። ይህ የእናንተ ጥፋት ብቻ አይደለም። በጣም ብዙ ጂኒየሶች፣ ኢንጂነሮች፣ ሳይኮሎጂስቶች እናም ዳታ ሳይንቲስቶች ፈልገውትም ይሁን ሳይፈልጉት እናንተ በዚህ ጥቃት ውስጥ እንድትሆኑ ይሰራሉ። አስቡት፣
አንድ ቪዲዮ ስትከፍቱ አልጎሪዝሙ ሌላ ተመሳሳይ ቪዲዮዎችን ያቀርብላችኋል። ላይክ ስታደርጉ ተመሳሳይ ቪዲዮዎችን ያመጥላችኋል። በቲክቶክ ወይም በኢንስታግራም ስክሮል ስታደርጉ በቀጣይ ያለው ቪዲዮ እንድታዩት ዝግጁ ይሆንላችኋል። ስለዚህ ክሊክ ማድረጋችሁን አታቁሙ። እነዚህ ፕላትፎርሞች የተሰሩት አእምሯችንን ለመቆጣጠር ነው። ምንም ትርፍ የላቸው፣ ነገር ግን አእምሯችንን ይገላሉ። አስቡት፣ ጊዜያችሁ ይሄዳል፣ አቅማችሁን ታጣላችሁ፣ እይታችሁን ተነጥቃችኋል፣ እውነተኛ ማንነታችሁ እየደበዘዘ ይመጣል። አሁን ትልቁ ጥያቄ ይህ ችግር እንዴት ይፈታል? ከዚህ ሱስ እንዴት ነፃ መሆን ይቻላል? አትጨነቁ። እንዴት ማቆም እንደምትችሉ አሁን እነግራችኋለሁ። አንደኛ፣ ሶሻል ሚዲያ ወጥመድ እንደሆነ አስቡ። የመጀመሪያው እርምጃ ማህበራዊ ሚዲያ ሁን ተብሎ እናንተን ለመቆጣጠር እናም እይታችሁን ለመስረቅ የተሰራ መሆኑን ማሰብ ነው። ስልካችሁ ውስጥ ያለውን አፕ ለ10 ደቂቃ መጠቀም አቁሙ። እናም ሰዓቱን አሻሽሉ። ለ1 ሰዓት ስልካችሁን አትነካኩ። ይህንን በድግግሞሽ ባደረጋችሁ ቁጥር ሲስተሙ ይህንን ተግባር እየለመደው ይሄዳል እና ይህንን ስታደርጉ ምናችሁን የምታጡ ይመስላችኋል? ህልማችሁን፣ የወደፊት ህይወታችሁን ወይም ራሳችሁን? እናም ስልካችሁን ዘግታችሁ ከማስቀመጣችሁ በፊት ራሳችሁን አንድ ጥያቄ ጠይቁ። ሶሻል ሚዲያን እየተጠቀምኩት ነው ወይስ ሶሻል ሚዲያ ነው እየተጠቀመኝ ያለው? ምናልባትም ምላሹ ሶሻል ሚዲያ እየተቆጣጠረኝ ነው ከሆነ ይህን ነገሮች መለወጥ የምትችሉበት ጊዜ አሁን ነው። ሁለተኛ፣ የስልካችሁን ኖቲፊኬሽን አጥፉ። እስኪ ያስቡት፣ ስልካችሁ በቀን ለምን ያህል ጊዜ ነው ኖቲፊኬሽን የሚያደርግላችሁ? አዲስ ሜሴጅ፣ አዲስ ኮመንት፣ የሆነ ሰው ፖስታችሁን ላይክ ሲያደርግ በየደቂቃው አስቡት። በየኖቲፊኬሽኑ አቴንሽናችሁ ሲሰረቅ። ጥናቶች እንደሚያረጋግጡት አንዴ እይታችሁን ካጣችሁ መልሳችሁ ያንን ለማግኘትና እንደገና ኮንሰንትሬት ለማድረግ 23 ደቂቃ ይፈጅባችኋል። ስለዚህ ወደ ኋላ ተመልሳችሁ ራሳችሁን መቆጣጠር ከፈለጋችሁ አሁኑኑ ይህንን የምነግራችሁን ነገር አድርጉ። የስልካችሁን ሴቲንግ ክፈቱ። የፌስቡክ ኖቲፊኬሽናችሁን እና የቲክቶክ ኖቲፊኬሽንን ኦፍ አድርጉ። ሁሉንም ላይክ ማየት አይጠበቅባችሁ። ሁሉንም ኮመንት ማንበብ አይጠበቅባችሁ። ይህ በየቀኑ ያላችሁን ሰዓት እንድትቆጥቡ ይረዳችኋል። ሶስተኛ፣ የ5 ሰከንድ ህግን ተጠቀሙ። አብዛኛውን ጊዜ ሰዎች ያለ ስልካቸው እውነተኛ የሚኖሩ እንኳን አይመስላቸው። እጃቸው አውቶማቲካሊ ይንቀሳቀሳል። እናም ይህ የ5 ሰከንድ ህግ ማንኛውንም ማህበራዊ ሚዲያ ለመክፈት ስታስቡ ከ5 እስከ 1 ወደ ኋላ በአእምሮ መቁጠር ጀምሩ። 5 4 3 2 1 እያላችሁ እናም ራሳችሁን ጠይቁ፣ የምር ይህንን የማደርገው ለምንድን ነው ይህንን የምከፍተው ነው ወይስ ይህ ልምድ ስለሆነብኝ ነው? አብዛኛውን ጊዜ እየተጠቀማችሁ ያላችሁትን ነገር እንኳን ለምን እንደምትጠቀሙት አታውቁትም። አራተኛ፣ ለማህበራዊ ሚዲያ የሰዓት ገደብ አበጁለት። በአማካኝ አንድ ሰው 7 ሰዓት በቀኑ ስልኩ ላይ ብቻ ያሳልፋል። ያ ማለት በወር ውስጥ 210 ሰዓት ማለት ነው። ያም ማለት በአመት ውስጥ 87 ሙሉ ቀን ማለት ነው። አስቡት፣ አዲስ ስኪል ለመማር፣ ቢዝነስ ለመጀመር ወይም በዚህ ጊዜ ውስጥ ሌላ ሀገር ደርሳችሁ ለመምጣት ይህ 87 ሰዓት በቂ ነው። ስለዚህ ለማህበራዊ ሚዲያ የምትሰጡትን ሰዓት በሚገባ ገድቡት። ማህበራዊ ሚዲያን በቀን ውስጥ ለስንት ሰዓት ያህል ትጠቀሙታላችሁ? ለምሳሌ ለ30 ደቂቃ ብላችሁ ወስኑ። ከዚያም የጊዜ ገደብ አበጁለት። ይህንን እንደምታደርጉ ከተስማማችሁ አውቶማቲካሊ ሊዘጋላችሁ የሚችለውን አፕ ጫኑበት። ይህም ሰዓታችሁ ሲያበቃ በራሱ ጊዜ እንዲዘጋ ያደርግላችኋል። አምስተኛ፣ በህይወታችሁም በማህበራዊ ሚዲያ እንደምታዩት ኑሮ መኖር ጀምሩ። አብዛኛውን ሰው ማህበራዊ ሚዲያን ይጠቀማል፣ ምክንያቱም ሌላው ህይወት አሰልቺ መስሎ ስለሚታየው። እናም መፍትሄው ምንድነው? ህይወትን በእውነተኛ ተግባር ጀምር። አንድ ነገር ልንገር፣ ወደ ውጭ ወጥተህ ወክ አድርግ፣ ወደ ፓርክ ስፍራ ሂድ፣ ወይም የሆነ መዝናኛ ስፍራ ሂድ። መጽሐፍ አንብብ። መጽሐፍ ማንበብ ሙሉ ማንነትን ይገነባል። እናም ማቆሚያ የሌለውን ስክሮል ማድረግህን አቁም። የሆነ አዲስ ነገር ለመማር ጀምር። አዲስ ቋንቋ፣ ምግብ ማብሰል፣ የሙዚቃ ሙያ፣ ብቻ የሆነ ነገር ተማር። ከማህበራዊ ሚዲያ ይልቅ አጠገብ ካሉት እውነተኛ ሰዎች ጋር አውራ። ለጓደኞች ደውል። ከቤተሰቦች ጋር ደስ የሚል ጊዜን አሳልፍ። ኤክሰርሳይዝ ስራ፣ የአካል እንቅስቃሴን አድርግ። እናም በተከታታይ አድርግ። በእውነተኛ ኑሮ የምታደርገው እያንዳንዷ እንቅስቃሴ የየዕለት ልምምድህ ይሆናል። ከዚያም የማህበራዊ ሚዲያ እይታን እየቀነስ ትመጣለህ። ስድስተኛ፣ ስልክ ሱስ እየሆነብህ እንደሆነ ወቅ። ለምን በየደቂቃው ስልክን ቼክ እንደምታደርግ ታውቃለህ?
ምክንያቱም በሰዓቱ አስደሳች ስለሆነ። ይህ በጊዜ ሂደት ስልቹነትን ይፈጥራል። የስልክን ስክሪን ጥቁርና ነጭ አድርገው፣ ምክንያቱም ከለርፉል አፕ አትራክሽን ስለሚፈጥር። የማህበራዊ ሚዲያ አፕሊኬሽኖችን በሃይድን ፎልደር ውስጥ ደብቃቸው። ይህ በቀላሉ እንዳታገኛቸው ያደርጋል። ማንኛውም ነገር ከተጠቀምክ በኋላ ስልክን ዘግተህ አስቀምጥ። ይህ ቀላልና ትንሽ ለውጥ አቅምህን ያግዛል። 7ኛ፣ ለ7 ቀን ሶሻል ሚዲያን መጠቀም አቁም። የእውነት ከማህበራዊ ሚዲያ ውጭ ያለውን ድንቅ ህይወት ማየት ከፈለክ ይህንን አድርግ። ሁሉንም ማህበራዊ ሚዲያ መተግበሪያዎችን ለ7 ቀን አጥፋቸው። ከዚያም ከቤተሰብ ጋር ጊዜህን አሳልፍ። ለ1 ሳምንት እውነተኛው ዓለም ላይ ትኩረት አድርግ። ለህልም ስራ፣ በቂ እንቅልፍ ተኛ፣ መጽሐፍትን አንብብ፣ ስፖርት ስራ። እናም ይህችን ዓለም አጣጥማት። ከ7 ቀን በኋላ የራሳችሁን ደስታ ትመልሳላችሁ። ታታሪና የበለጠ ትኩረት ይኖራል። እናም በሚገርም ሁኔታ ትለወጣላችሁ። ማህበራዊ ሚዲያን መመልከት ታቆማላችሁ። ስለ ማህበራዊ ሚዲያ አስቀያሚነትም ለሰዎች ትናገራላችሁ። ሰዎችን ትመክራላችሁ። ወደ ኋላ ዙሪያ ህይወትን ተመልከት። አስታውስ፣ አሁን የምታባክነው ጊዜ ከማንኛውም በላይ ሐሴት ነው። ማህበራዊ ሚዲያዎች አሁንም ጊዜህን፣ አስተሳሰብህን መቆጣጠር ይፈልጋል። ነገር ግን አሁን እውነቱን እያወቅህ ነው። አንድ ጥያቄ ልጠይቅህ። ዛሬ የህይወትን የመጨረሻው ቀንህ ቢሆን ደስተኛ ትሆን ነበር? ታዲያስ የቀረን ይቺን 24 ሰዓት እንዴት ትጠቀምባት ነበር? ኢንስታግራም ላይ ስክሮል በማድረግ ቲክቶክን በኮመንትና ላይክ በማየት ታሳልፍ ነበር? ወይም የሆነ ትርጉም ያለውን ነገር ታደርግ ነበር? ይህ ህይወት ነው። ጊዜ መቼም ቢሆን ቁሞ አይጠብቅም። በማህበራዊ ሚዲያ የምታጠፉት እያንዳንዷ ሰከንድ በፍጹም ወደ ኋላ ልትመለስ የማትችል ሰከንድ ነች። አንድ አጭር ታሪክ ላካፍላችሁ። 2 የሚዋደዱ ጓደኛሞች አሉ። እነሱም አሌክስ እና ሪያን ይባላሉ። አሌክስ ሁሌም ስልኩን ይነካካ ነበር። ሪያን ደግሞ ሶሻል ሚዲያን በመተው ህልሟ ላይ ትኩረት ታደርግ ነበር። እነኚህ 2 ጓደኛሞች ከ5 ዓመት በኋላ አሌክስ እንደ በፊቱ ስልኩ ላይ ብቻ ነበር። እቅድ የለውም፣ ስኬት አልነበረውም፣ ብዙ ሰዓቶችን አቃጥሏል። ሪያን ግን አንድ ትልቅ ካምፓኒ ገንብታ ነበር። በተለያዩ ዓለማት እየዞረች ትጎበኛለች። እናም ደስ የሚልና የሚገርም ህይወትን መኖር ጀምራለች። ይህ ለምን የሆነ ይመስላችኋል? ምክንያቱም ሪያን አንድ ነገር ተረድታ ነበር፣ የጊዜ ወርቃማነት። እናም አሌክስስ ጊዜውን አባከነ። እሱ አሁንም የሚታየውን ብቻ ያስብ ነበር። የጊዜ መሄድና የጊዜን ስኬት በፍጹም አልገባውም ነበር። ነገር ግን ጊዜ ልክ ስልክን ስክሮል እንደምታደርገው አይደለም። አንዴ ከሄደ ተመልሶ አይመጣም። በስነ ስርዓት የማትጠቀምበት ከሆነ አንድ ቀን አንተ ሳትነሳ ጥሎ ይኖርዳል። እስቲ አሁን ስልክህን አውጣና ሴቲንግ ውስጥ ግባ። ከዚያም ስክሪን ታይም እንካ። እናም በየቀኑ ለምን ያህል ሰዓት ማህበራዊ ሚዲያ ላይ ስትጠቀም እንደነበር ተመልከት። 5 ሰዓት ማህበራዊ ሚዲያን በቀን እየተጠቀምክ ነው ብለን እናስብ። አሁን ሂሳብ እንስራ። 5 ሰዓት በቀን 35 ሰዓት በሳምንት ማለት ነው። 35 ሰዓትን በሳምንት ወደ ወር ስለውጠው 140 ሰዓት ይሆናል። ወደ ዓመት ስለውጠው 1680 ሰዓት ነው። በዓመት ውስጥ የምናባክነው ይህ 70 ሙሉ ቀን ይሆናል ማለት ነው። እይታህን ከአሁናዊ ነገሮች ላይ አንሳ። ለስራ ተነስ። ግልጽ የሆነ ጎል ይኑር። የተነቃቃ መንፈስ ይኑር። እናም አንድ ነገር ላይ ብቻ ትኩረት አድርግ። በቀን ውስጥ የተወሰነ ሰዓት አጥና፣ ተማር፣ ራስን ገንባ፣ እናም ህልምህንም ገንባ። ይህን በጥንካሬ ማንነት የተገነባ ህይወት መኖር ይቻላል። ነገር ግን ይህ የሚሆነው ከማውራት ይልቅ ነገሮችን ማድረግ ስትጀምር ነው። እናም በስተመጨረሻም 2 ምርጫዎች ብቻ ይኖርሃል። አንደኛው በማህበራዊ ሚዲያ ጊዜን ከማጥፋት ራስህን ቁጠብ። ስክሮል ማድረግህን አቁም። የድብርት ስሜትን አስወግድ። እናም ተመሳሳይ ህይወት መኖርህን አቁም። ሁለተኛው ራስህን መቆጣጠርና መምራት ጀምር። የማያስፈልጉ ነገሮችን ከህይወት አስወግድ። እናም ጊዜን በጥንቃቄና በዓላማ መጠቀም ጀምር። ለህልምህና ለጎልህ ብቻ ስራ። ሁሌም በህይወት የምትወስናቸው ውሳኔዎች 100% ያንተ ውሳኔዎች ብቻ ናቸው። እነሱንም በሚቀጥሉት 5 ዓመታት ውጤታቸውን ታያለህ። እናም ራስህን ትጠይቃለህ፣ ወደ ህልማቸው የሚጓዙ ሰዎችን ብቻ በማየት ሰዓቴን እያባከንኩ ነው ወይስ ደስ የሚለውን ትልቁን ህልሜን እየኖርኩ ነው ብለህ ራስህን ጠይቅ። አስተውል፣ የለውጥ ጊዜው አሁን ነው፣ ነገ አይደለም፣ በሚቀጥለው ሳምንትም አይደለም፣ የሆነ ቀንም አይደለም። የለውጥ ጊዜው መነሻው አሁን ነው እና የለውጥ ጉዞን ለመጀመር ዛሬ ምን ማድረግ አለብህ? ጊዜን ማቃጠል አለብህ ወይስ ራስን መገንባትና ህይወትን መለወጥ አለብህ?